ሰላም ዛሬ ማሳያችሁ ቺክን ፓስታ አሰራር ነው። the same taste በቃ የሬስቶራንቱ እራሱ ማለት ነው። መጀመሪያ መጥበሻ ጥደን ሞቅ ሲል ቂቤ እናደርጋለን። ከዛ ቂቤው ላይ ነጭ ሽንኩርት እናደርጋለን። ከዛ ነጭ ሽንኩርቱ ላይ የተከተፈ ዶሮ ብላክ ፔፐር ዶሮውን እዚህ ጋር ለብቻው እያበሰልን ከጎን ሌላ መጥበሻ ጥደን ሽንኩርት ትንሽ ዘይት የአበባ ጎመን ብሮኮሊ ዝኩኒ ሆት ዶግ አረንጓዴ ቃሪያ ቢጫ ቃሪያ ቀይ ቃሪያ ኦሬንጅ ቃሪያ ቀይ ቃሪያ መሽሩም ቲማቲም ከዛ ውሃ ትንሽ ውሃ አትክልቱን ማብሰያ ከዛ ሚክስ እንደዚህ ሚክስ ታረጉና ተከድኑታላችሁ እንዲበስል ማለት ነው። ዶሮ ይሄን ያህል ጥብስ ካለ ይዘቀዋል ማለት ነው። አሁን ዶሮውን እናወርደዋለን። አትክልቱን ለ10 ደቂቃ ከድነን ካበሰልነው በኋላ ፓስታ ሶስ እንጨምራለን። ብላክ ፔፐር ጨው ስፓይሲ መጠቀም የምትፈልጉ ሰዎች ማድረግ ትችላላችሁ። እኔ ልጆቼ ስለሚበሉ ነው ስፓይሲ ማላረገው። ከዛ ሚክስ ከዛ ኩኪንግ ክሬም ቺዝ መጨረሻ ላይ ይሄንን ሚክስድ ኸርብ እንጠቀማለን። ከዛ የሚፈልግ ሰው በቆሎ ማድረግ ይችላል። ልጆቼ ስለሚወዱ ነው እኔ በቆሎ የምጠቀመው። አሁን ሶሱ ሬዲ ነው። ፓስታ ቀቅለን ወደ ፓስታው እንገለብጣለን ማለት ነው። ሶሱን ወደ ፓስታው ከገለበጥን በኋላ ለብቻው የጠበስነውን ዶሮ እንገለብ። ከዛ ሚክስ በደንብ ሚክስ እናደርገውና ከ5 ደቂቃ ያህል እንከድነዋለን እሳቱ ላይ እንዳለ ማለት ነው። የሶሱን ጣዕም እንዲወስድ ፓስታው ያሚ ይሄን ይመስላል። ኢንጆይ ያሚ